الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم የተከበራችሁ ወንድሞቼ እንግዲህ ያው ባለን ወቅታዊ ነገሮች ላይ አፍደሉል ዒልም ኢልሙል ሐል እንደሚሉት ዑለማዎቹ ከውቀቶች ሁሉ በላጭ ዕውቀት ጊዜና ወቅቱን ያገናዘበ ዕውቀት ነው ያለንበት ጊዜ በለጠ መማማር መተዋወስ መነጋገር የሚፈልግበት ጊዜ ነው አሁን በተለይ ይሄ እንግዲህ የዓለም ፈተና ሆኖ የመጣው በዚህ በኮሮና ቫይረስ ምክንያት እየተከሰቱ ባሉ ጉዳዮች ላይ እየተስተዋሉ ያሉ መሆን የማይገባቸው ነገሮችን ስንሰማ እንውላለን በተለይ እኔ ተወኩል ጋር ተያይዞ በአላህ መመካት ጋር ተያይዞ የሚነሱ ነገሮችን በትክክል ማየት የሚፈልግ ይመስለኛል እንግዲህ በሽታውን በትክክል መረዳት ያልተቻለበት ሁኔታ ሐኪሞች እስካሁን ድረስ ይሄን ነገር መከላከል የሚቻልበትን ነገር መፍጠር ያልቻሉበት ሁኔታ ነው ያለው ዓለማችን በዚህ ፈተናዎች ውስጥ ወድቀው ጥንቃቄዎቻችንን ማድረግ ሳይንቲስቱም ምሁራኑም ደካትራዎቹም አቅማተው እንኳን አይደለም መፍትሄውና መድኃኒቱን ማምጣት ያለውን በሽታ ትሪት ለማድረግ ከአቅም በላይ ሆነበት ተጨባጭ ውስጥ ነው የምንገኘው በተለይ እንደ ሀገራችን ስንነሳ ሀገራችን ምናቃት ሀገር ናት ለሀገር ነው ያለችን የህክምና ዕውቀት በጣም ውስን የሐኪሞቻችን ዶክተሮቻችን በጣም ውስን ሆስፒታሎቻችን በጣም ውስን ይሄን አገልግሎት ሊሰጡ የሚችሉበት አቅማቸው በጣም ውስንና በጣም ትንሽ የሆነበት ሀገር ላይ በጣም ሰፊ ህዝብ ቁጥር ይዘን ነው የምንኖረው እንግዲህ ይሄ ሁኔታዎች ሲፈጠር እኛ ምንድነው ሆነ መገኘት ያለብን ዛሬ ላይ ጥንቃቄዎች ይደረጉ ተብለው እንግዲህ በእውቀቱ ላይ በዘርፉ ላይ ሙያ ያላቸው ዕውቀት ያላቸው ሰዎች ከከለከሉ በስልምናችን ሁሉ ጊዜ መራሃል አላህ Subhanahu Wa Ta'ala ፈሳሉ አህለ ዚክር ኢን ኩንቱም ላ ተዕለሙን ነው የዕውቀት ባለቤቶችን ጠይቁ እማታቁ ከሆነ ነው የዕውቀት ባለቤት የሆኑት የህክምናው ባለሙያዎች የጉዳዩን አሳሳቢነትና የበሽታውን ጥልቀት በስፋት እየተናገሩ ሊያመጣቸው የሚችላቸውን ችግሮች እየገለጹ ይገኛል ሙእሚን በባህሪው ነፍሶቻችሁን ወደ ጥፋት አትክተቱ ተብለናል ራሳችንን እንዳናጠፋ ወደ ጥፋት እንዳንከት ራሳችንን ችግር ላይ እንዳንጥል በሸሪዓው ታዘናል ይሄ ግዴታችን ነው ተወኩል ማለት ግን ሰበቦችና ምክንያቶችን ማድረስ ይከለክላል ማለት አይደለም ዛሬ ሰዎቻችን ላይ ማህበረሰባችን ላይ የሚስተዋለውና የሚንሰማቸው ነገሮችም ከባድ የሆኑት ለዚህ ነው አላህ ነው ሁሉ ነገር የሚያደርገው እሱ እንደፈለገ ከፈለገ ምንም ያደርጋል አው ያደርጋል አላህ ማንንም ከልካይ የለውም የፈለገውን በፈለገበት ጊዜ የሚያደርግ ጌታ ነው እኛን ደግሞ ይሄም ይያለ ነው ጠብቁ ታዘዙ የተባል ነው አይደል ነብይ መሐመድ ሰለላሁ ዐለይሂ ወሰለም ሂጅራ ሲወጡ ያ ሁሉ ፈተና ሲደርስባቸው ወደ ስደት ሲሄዱ ከመካ ወደ መኪና ወደ መዲና ሲሄዱ 12 ምክንያቶችን ተጠቅመዋል አይደለም ካወጣጣቸው ጀምሮ ባሳቻ ሰዓት ወጥተዋል ተደብቀዋል ምናምን አድርገዋል ኮቴ አጥፍተዋል ዋሻ ገብተዋል ብዙ ነገር ሰርተዋል ያን ሁሉ አደረጉና ግን ነገሩ ከሳቸው አቅም በላይ ሆነ ምን ሆነ ነብይ ሰለላሁ ዐለይሂ ወሰለም እንደ ሰው ማድረግ ያለባቸው መወጣት ያለባቸው ግዴታ ተወጡ አስባቦችን ሁሉ ምክንያቶች ያደረሱ መጨረሻ ላይ ግን አጠገባቸው ደረሱ ጠላት ያን ጊዜ ደግሞ ምን ሆነ አሁን እንደኔ እንደ ሰው ግዴታዬን ተወጥቻለሁ እንደ ፈጣሪስ አቡበክር ሲዲቅ ረዲየላሁ ዐንሁ አላህ ስራቸው እንደላቸውና ያ ረሱላህ ለው ነዘረ አሐዱን ኢላ رجله ለራአና አንደኛው እኮ ወደ ታች ቢመለከት ያየናል ሲሏቸው ማዘንኩ ቢስነይን والله ثالثهما አቡበክር ነው ያሉት እኛ ሁለት ብንሆን ሶስተኛችን አላህ ነው አሉ የሁሉ ምክንያት እኮ ሄደዋል መጀመሪያ አላህን ነው ተወክለናል እንግዲህ ፊት ለፊት ደን ይመጣልብን ይምጣናል አሉ መንገድ ቀይረው ሲሄዱ የወጡበትን አስታቻ ሰዓት ሲጠቀሙ ኮቴ ሲያጠፉ ሌሎች ነገሮች ሁሉ ሲወስዱ እንግዲህ አላህን ተመከተናል ለምን ቀጥ ብለና እንሄድም አይደለም የተባለው ሰበብ ነውና ምክንያቶቹን ማድረስ ግዴታ ስለሆነ ያ ምክንያት ለማድረስ ረሱል አሚን ሰለላሁ ዐለይሂ ወሰለም አሽረፈል ኸልቅላህ ታላቁ ነብይ ሁሉ ነገር ጠይቀውት የማይከለከሉት ረሱል አሚን ሰለላሁ ዐለይሂ ወሰለም ለዚህ አይደለም ለዛ ሰው ያ ረሱላህ ግመሬን ለልቀቃት ወይስ ልሰራት ለቅቂያት ልመካ ወይስ ደግሞ አስሪያት ልወከል ሲላቸው እሰራትም ተወከለ ምን ያሉት አለ እቅልሃ ፈተወከልና ያሉት እሰርና ተወከል አሉት አስራት ተመካሉት ያንተን ግዴታ ተወጣ ከዛ ደግሞ ለፈጣሪ ስጥ ይሄው ነው ረሱል ሰለላሁ ዐለይሂ ወሰለም የሰውነት ግዴታቸውን